ሰላም የአዲስ ሴንተር ቤተሰቦች እንዴት ናችሁ? ዛሬ በድጋሚ ወደ ቴክዚ ተገኝተናል። የተለያዩ ፍሪጆችን ከነ ሳይዛቸው ከነ ዋጋቸው እየጠየቅን የምናቀርብ ይሆናል። አብራችሁ ቆዩ። ሰላም እንኳን ደህና መጣሽ። በድጋሚ እንኳን ደህና ቆየኝ። ዛሬ በድጋሚ ወደ ቴክዚ የመጣሁት ባለፈው ቲቪዎችን አሳይተኝ ነበርና ዛሬ ደግሞ ፍሪጆችን አሳይሻለሁ። ፍሪጆች አክቹዋሊ ከትንሽ ፍሪጅ ጀምሮ ሚኒ ፍሪጅ ከሚባሉት ጀምሮ እስከ ትልልቅ ፍሪጆች ድረስ አሉን። በሚዲያ ብራንድ ነው የምንይዘው እና የተለያየ ሳይዝ ለተለያየ ቤተሰብ መጠን፣ አሁን ለምሳሌ አነስ ያለ ፍሪጅ የሚፈልጉ ይኖራሉ። ላጤ ለሆኑ ካፕል የሆኑ ልጆች የሌላቸው ሊኖሩ ይችላሉ። እንደገና ደግሞ ከፍተኛ የሆነ ቤተሰብ ያለው ይኖራል። ከፍ ያለ ፍሪጅ የሚፈልግ ለሆቴል የሚፈልጉ ሊኖሩ ይችላሉ። ለፋርማሲ ለምናምን ለተለያየ አገልግሎት የተለያየ አይነት ፍሪጅ ሰው ይጠቀማል እና ከዛ አንገል ሁሉንም ፍሪጆች ከትንሽ ጀምሮ እስከ ትልቅ ፍሪጆች ያሉን በሚዲያ ብራንድ አሳይሻለሁ። ሶሞር ይሄ ትንሹ ላጤ ለትንንሽ ነገሮች ነው። ኦፍኮርስ እነዚህ አሁን ለምሳሌ አነስ ያሉ ፍሪጆች ሆነው አሁን ያለን ባለ ሁለት በር ተከፋች የሆኑ ፍሪጆች ናቸው እና ባለ ሁለት ተከፋች የራሳቸው የሆነ በረዶ ቤት ያላቸው እነዚህ እስከ 35 ሊትር ድረስ በረዶ ቤታቸው ይሸፍናል። ከስር ደግሞ እንደምታያቸው የተለያዩ እቃዎችን ለማስቀመጥ ሼልፎች አሏቸው። ኢዝሊ ቶሎ ማውጣት የምንፈልጋቸውን የተለያዩ ፈሳሽ ነገሮችን ምናምን የምናስቀምጥባቸው በራቸው ላይ ማስቀመጫዎች አሏቸው። ቬጂቴብል ኤሪያውም ሰፋ ያለ ነው። እንደ ሳይዙ እንደማነሱ አይደለም እና ቬጂቴብል ኤሪያቸው ከታች ሰፋ ያለ ነው እና መብራት ከጠፋ በኋላ ደግሞ እስከ 24 ሰዓት ድረስ ማቀዝቀዝ ይችላሉ እና እነዚህ 87 ሊትር ናቸው። ኔት ሊትራቸው ፕራይሳቸውም አፎርደብል በሚባል ዋጋ 56 ሺህ ብር ብቻ ነው የሚሸጠው። በጣም ፌር ነው። እቃቸው ኳሊቲ ነው ጥንካሬ። በኳሊቲ ደረጃ ያው ማቴሪያል ላይ በሚዲያ በጣም ሃይ ኳሊቲ ፍሪጅ ነው። አንደኛ ኢነርጂ በጣም ሰፊሽንት ናቸው። ኢነርጂያቸው በደንብ ቆጣቢ ናቸው። በትንሽ ኢነርጂ ረጅም ሰዓት ማቀዝቀዝ የሚችሉ ናቸው። ድምጻቸውን ደግሞ ስናይ ድምጻቸው አይረብሽም። እስከ ሚኒመም ይሄኛው ማክሲመም እስከ 40 ዴሲቤል ድረስ ነው እና ኦልሞስት ዝም ያለ ነው ማለት ይቻላል እና የሚረብሽ ድምጽ የለውም። ኢነርጂም ሴቭ ያደርጋሉ እና ከዛ እንግል እንደገና ደግሞ ቦዲያቸውም ስቴንለስ የሚባል ማቴሪያል ነው። ረጅም ጊዜ ሳይበላሽ ኦር ሳይዝግ ምንም አይነት እንደዚህ አይነት ችግር ሳይኖርበት መጠቀም የምትችሉ ፍሪጅ እና እነዚህ ደግሞ ሳይዛቸው ትንሽ ተለቅ እንዲል እንፈልጋለን። ይችኛው በጣም ታንሰናለች የሚሉ ሰዎች ካሉ ከሱ ጋር የሳይዝ ብቻ ዲፍረንስ ይኖረዋል። ይሄኛው ደግሞ ሚዲያ 187 ይባላል። ሚዲያ 187 ማለት ሞዴላቸው ነው እና ሊትራቸው ደግሞ የነዚህ ኔት ሊትራቸው 127 ሊትር ነው እና እንደምታየው ነው። ትንሽ ሳይዝ ላይ የበረዶ ቤቱ ላይ ሼልፍ አለ። ቴምፐርድ የሆነ ሼልፍ አላቸው። ግላስ ነው ሼልፋቸው። ያ ደግሞ ምንድነው ብዙ ጊዜ በፊት ፍሪጆች ላይ ብረት ነበር የሚደረገው እና ብረት ነገር ሲደረግ ምግብ ልናስቀምጥበት እንችላለን። የተለያዩ ነገሮች የሚበሉ ነገሮች እናስቀምጣለን እና ብረት ላይ እንደዚህ አይነት ነገር ሲቀመጥ ትክክል አይሆንም እና እነዚህ ቴምፐርድ የሆኑ ግላሶች ናቸው። ምግቡ ላይ የሚያርፍ ምንም አይነት ነገር አይኖርም። ዋጋው ምን ያህል? ዋጋ የነዚህ 75 ሺህ ብር ብቻ ነው የሚሸጠው። 56 ሺህ ብር ብዬሻለሁ። ትንሽ ዲፈረንስ ኦልሞስት 10 ምናምን ሺህ ብር ዲፈረንስ ነው ያላቸው። መካከለኛ ፍሪጆች እና ከፍ ያሉ ፍሪጆችን የሚፈልጉ ሰዎች ካሉ ደግሞ እነሱ ደግሞ ቀጥዬ ላሳይሽ። አሁን ደግሞ እዚህ ጋር ያሉት መካከለኛ ፍሪጅ ያልኩሽ ናቸው እና እነዚህ መካከለኛ የምንላቸው ፍሪጆች ናቸው። ከአነስ ከሚሉት በሳይዝ ከፍ ይላሉ። በፈንክሽን ደረጃ ሴም ናቸው። ተለቅ ያለ ፍሪጅ ለሚፈልጉ መካከለኛ ፍሪጅ ለሚፈልጉ እነዚህ ቤስት አማራጮች ናቸው። እዚህ ጋር ሚዲያ 237 ነው ይሄኛው ደግሞ ሚዲያ 333 የምንለው ነው እና የሳይዝ ዲፍረንስ ነው ያላቸው። ሞዴላቸው፣ ስፔሲፊኬሽናቸውን ኤቭሪቲንግ ሰው ሲመጣ ኢዝሊ አይቶ መረዳት እንዲችል ኤቭሪ ስፔሲፊኬሽናቸውን የሁሉንም ጽፈናል እና ይሄኛው ሚዲያ 237 ያልኩሽ ነው። ኔት ሊትሩ 173 ሊትር ነው። ቅድም ካሳቢዎች አነስ ያለ ፍሪጅ ካልኩሽ ጋር ያን ያህል ልዩነት የላቸውም እና ዋጋቸው 78 ሺህ ብር ነው። የ3 ሺህ ብር ዲፍረንስ ነው ያላቸው እና ቆንጆ ፍሪጆች ናቸው እንዳሳየዎች ነው እና ይሄኛው ደግሞ ሚዲያ 333 እነዚህ ሰፋ ይላሉ። ትንሽ በፋሚሊም ደረጃ ከዚህ በላይ ሰፊ ነው እንደምታየው ነው። እንደገና ቅድም ሳሳይሽ እዚህ ጋር 2 ሼልፎች ነበር አይደል የነበሩት። እዚህኛው ላይ 3 ሼልፎች አሉት። እንደገና እነዚህ በራቸው ላይ ያሉት መደርደሪያዎች ደግሞ በጣም ሰፋፊ ናቸው እና ትልልቅ ሃይላንዶችንም ኢቭን ከፍ ያሉ ነገሮችንም ማስቀመጥ ከፈለግሽ እነዚህ የሚወጡ ናቸው እና እነዚህን ሁለቱን አውጥተሽ አስቀምጠሽ ትልልቅ ነገሮችንም ለማስቀመጥ እንደገና ደግሞ ብዙ ይሄ ፍሩት ነገሮችን ምናምን ለማስቀመጥም ከፈለግሽ ኢዝሊ እዚቹ ላይ እንቁላል ነገሮችን ምናምን ሰፋ አድርጎ ይይዝልሻል ማለት ነው። በረዶ ቤታቸው በጣም ሰፊ የሚባል ነው። በረዶ ቤታቸው በጣም ሰፊ የሚባል ነውና
እነዚህ ደግሞ ዋጋቸው 88,000 ብር ብቻ ነው የሚሸጡት። መካከለኛ በሚባል ደረጃ ፍሪጆች እነዚህን ያሉ እና መካከለኛ ለምትፈልጉ ከፍ ያላለም አነስ ያላለም መሀል ላይ ያለ እንደዛ ለሚፈልጉ ሰዎች እነዚህ ቤስት ኦፕሽኖች ናቸው። እና ከዚህ ደግሞ ትንሽ ከፍ የሚሉትን ላሳይሽ። አሁን ደግሞ እነዚህ ሚዲያ 385 ይባላል። ይሄ ሞዴሉ ሳይዛቸው ማለት ነው። 385 ማለት ሞዴላቸው ነው። ኔት ሊትራቸው ደግሞ 264 ሊትር ናቸው ኔት ሊትራቸው። እነዚህ ቅድም ካሳዮች በተለየ መልኩ ፋን ሲስተም ናቸው እና ፋን ሲስተም የሚባሉ ፍሪጆች አሉ። ፋን አሁን ለምሳሌ ፋን ሲስተም እና ዳይሬክት ኩሊንግ ሲስተም የሚጠቀሙ ፍሪጆች አሉ እና ፋን ሲስተም ነው ማለት ኢዝሊ አይተን ለመረዳት ያክል ፋን ሲስተም የሆኑ ፍሪጆች እዚህ ጋር ከኋላ እንደምታየው ኖ ፎረስት የሚል ጽሁፍ አለው። ኖ ፎረስት ማለት ዳይሬክት ሚኒንጉ በረዶ አይጋግሩም እንደማለት ነው እና በረዶ የማይጋግሩ ፍሪጆች ምንድነው ጥቅማቸው? አንዳንድ ጊዜ ዳይሬክት ኩሊንግ የሆኑ ፍሪጆች ላይ በረዶ ምናምን ይጋግርብናል። እስከ 2 ሴንቲሜትር እስከ 3 ሴንቲሜትር ድረስ በረዶ ሊጋግር ይችላል እና ያንን ደግሞ ስፔስም ስለሚይዝብን እንደገና ደግሞ ረጅም ጊዜ በረዶ ጋግሮ ሲቆይ ጠረንም ሊያመጣ ስለሚችል በተወሰነ ጊዜ ልዩነት ማጽዳት ግዴታ ሊሆንብን ይችላል። እነዚህ ፍሪጆች ላይ ግን ራሳቸው ዲፎረስት ስለሚያደርጉ ራሳቸው በረዷቸውን በቀዝቃዛ አየር ምክንያት ዲፎረስት ስለሚያደርጉት አንደኛ የምናስገባው ምግብም ይሁን የተለያዩ ነገሮች ለማቀዝቀዝ የምንፈልጋቸውን ማቴሪያሎች ቶሎ እንዲቀዘቅዙም ያደርግልናል። እንደገና እኩል የሆነ ቅዝቃዜ ለሁሉም እንዲዳረስ ያደርግልናል እና በዛ አንግል የተሻለ የሚባል ፍሪጅ ነው። ከለራቸውንም ስታዩ በተለያየ አይነት ከለር ይኖራል። ሰው በሚፈልገው መልኩ ጥቁር ያለ ጥቁር የሚፈልግ አለ፣ ግሬ ነገር ከለር፣ በፈለጉት የከለር አማራጭ ማግኘት ይችላሉ እና አሁን ያሳየሁሽ እነዚህ 264 ሊትር ናቸው። ፕራይሱ ደግሞ 125,000 ብር ብቻ። እዚህ ጋር ደግሞ አሁን ማሳይሽ ሚዲያ 414 የሚባለውን ፍሪጅ ነው። አሁን ሳይዛቸው ከፍ ብሎ ግን ደግሞ ፋን ሲስተም ባይሆንም ችግር የለውም ለሚል ሰው የምናሳየው ፍሪጅ ነው። ምክንያቱም ሳይዙ ከፍ እንዳለ ፋን ሲስተም አይደለም። እንደምታዩ ነው በረዶ ቤቱ በጣም ሰፊ ነው። ጎኑም ቁመቱም በጣም ሰፊ ነው። እዚህ ጋር ጎን ለጎን ሆኖ እንደምታያቸው ሳይዛቸው ልዩነቱ ያስታውቃል። በዋጋ ደረጃ ደግሞ ይቀንሳል። አሁን እዛ ጋር ያልኩሽ 125,000 ብር ነው ይሸጣል ያልኩሽ። ፋን ያልሆኑ ፍሪጆች ሲሆኑ ይቀንሳሉ። ዋጋቸው 103,000 ብር ነው። እንደምታዩ ነው 3 ሼልፍ አላቸው። ከታች በጣም ሰፋፊ የሆኑ ፍሩዝ ዞኖች አሉት። እነዚህ አሁን ቅድም ካሳየሁሽ በተለየ ደግሞ ወደፊት ወጣ ያሉ ብዙ እቃዎችን መያዝ የሚችሉ ዶር ሼልፎች አሏቸው እና ዋስትና ለኮምፕረሰራቸው የ10 ዓመት ዋስትና ይሰጣል። ሚዲያ በራሱ ኮምፕረሰራቸው ብልሽት ካለበት ነፃ ሜንቴናንስ ይኖረዋል ለ10 ዓመት። ለቴክኒካል ለሆኑ ነገሮች ደግሞ እስከ 2 ዓመት ዋስትና እንሰጣለን። አሁን ደግሞ ቀጣዩ ማሳይሽ ይሄ ሚዲያ 424 የሚባለውን ፍሪጅ ነው። በጣም ብዙ ከስተመሮች በጣም የሚወዱት ፍሪጅ ነው። ምክንያቱም እነዚህ በረዶ ቤታቸው ከታች ነው፣ ከላይ ኖርማል ማቀዝቀዣ ቦታቸው ነው እና እነዚህ ደግሞ አሁን ካሳየሁሽ ፍሪጆች በተለየ የውሃ ማጣሪያ ዋተር ዲስፔንሰር አብሮ የተገጠመላቸው ነው። በዚህ መጠቀም ትችላለሽ። አንዳንድ ጊዜ ውሃ ማጣሪያ ለብቻ ፍሪጅ ለብቻ ከምትገዢ ትንሽ ውሃ ማጣሪያ የምትፈልጊ ከሆነ ችኛዋ ከፍሪጅ ጋር አንድ ላይ ያላት ውሃ ማጣሪያ ያላት ፍሪጅ ነች እና እንደምታየው በረዶ ቤታቸው ከታች ነው፣ ከላይ ደግሞ ኖርማል ማቀዝቀዣ ቦታቸው ደግሞ ከላይ ነው። እነዚህ ፋን ሲስተም ናቸው። ሚዲያ 424 ይባላሉ። ኔት ሊትራቸው ደግሞ 308 ሊትር ነው። እንደምታያቸው ስማርት ኩሊንግ ሲስተም ነው የሚጠቀሙት። ስታንዳርድ እንደዚህ ለቢዩቲ ራሱ ስታያቸው በጣም ደስ የሚሉ ፍሪጆች ናቸው። ግሬሳቸው በጣም ያምራል እና በፍሪጅ ደረጃም አሁን ከፍ ካሉት ፍሪጆች በብዛት ሰው የሚፈልገውና የሚወደው ፍሪጅ ማርኬቱም ላይ ተፈላጊ የሆነው ፍሪጅ ሚዲያ 424 ይባላል። እነዚህ ፕራይሳቸው 160,000 ብር ብቻ እየሸጥን እንገኛለን። ትልልቅ የሆኑ ፍሪጆችን ነው የምፈልገው ለሚሉ ደግሞ እነዚህ ያሉ ስማርት ኩሊንግ ሲስተም የሚጠቀሙ ፍሪጆች ናቸው። ይሄ ሚዲያ 480 ይባላል። ኔት ሊትራቸው እስከ 338 ሊትር ድረስ የመያዝ ካፓሲቲ አላቸው። እንደምታያቸው እነዚህ ስማርት ኩሊንግ ሲስተም ነው የሚጠቀሙት። ስማርት ኩሊንግ ሲስተም ነው የሚጠቀሙት ስንል እያንዳንዱ ኤሪያ ላይ እያንዳንዱ ኢንች ላይ ሁሉም እኩል የሆነ ቅዝቃዜ ነው የሚደርሳቸው። እሱ ነው ልዩነቱ ከሌሎቹ ፍሪጆች ዳይሬክት ለየት የሚያደርገው በዛ ነው። እና ደግሞ ቅዝቃዜ አሁን ለምሳሌ ፍሪጁ ባዶ ሊሆን ይችላል። አንዳንድ ጊዜ ብዙ ምግብ ልናስቀምጥበት እንችላለን። ያን ራሱ ሴንስ አድርጎ በራሱ ቅዝቃዜ ምን ያክል ቅዝቃዜ ያስፈልገዋል የሚለውን ስማርት ስለሆነ ራሱ አሬንጅ አድርጎ የሚያቀዘቀዝልን ፍሪጅ ነው። ከቅድም ጀምሮ ስነግርሽ የነበሩት የኳሊቲዎች እዚህም ላይ አሉ። ከሌሎቹ ለየት የሚያደርጋቸው ስማርት ስለሆኑ ስማርት ኩሊንግ ሲስተም ስለሚጠቀሙ ራሳችን አጀስት ማድረግም አይጠበቅብንም። ያለውን ቅዝቃዜውን ምናምን ራሳችን አጀስት ማድረግ አይጠበቅብንም። የሰራውንዲንጉንም ኩሊንግ ሲስተም ያያል። ምን ያክል መቀዝቀዝ እንዳለበት ራሱ ቴምፕሬቸሩን ኮንትሮል አድርጎ
የሚቆጣጠር ፍሪጅ ነው። ኔት ሊትራቸው 338 ሊትር ነው። ከዚህ ደግሞ በሳይዝ ምንም ዲፍረንስ የለም። እዚህ ጋር ሳይዝ ብቻ ነው ዲፍረንሳቸው። እነዚህ ሚዲያ 580 የሚባሉት ናቸው። ይሄኛው ሞዴሉ 580 ጎኑ ከዛ አሁን ካሳየሽ ጎኑ ይሰፋልና ጎናቸው እነዚህ ከነዛ ትንሽ ከፍ ይላሉ። ዋጋቸው እነዚህ 185 ሺህ ብር ብቻ ነው የሚሸጠው። ቅድም ያሳየሽን ፍሪጅ ደግሞ 165 ሺህ ብር የሚሸጠው የ20 ሺህ ብር ዲፍረንስ አላቸው ማለት ነው። ቀጣይ ደግሞ እነዚህ ባለ ሁለት ተከፋች የምትፈልጉ ከሆነ እኛው ባለ ሁለት ተከፋች ፍሪጃችን ነው። እዚህ ጋር ባለ ሁለት ተከፋች ፍሪጆች ናቸው። በግራ በኩል ሙሉ ለሙሉ በረዶ ቤታቸው ነው። በቀኝ በኩል ደግሞ ማቀዝቀዣ ክፍላቸው ነው። ኖርማል ፍሪዚንግ ኤሪያቸው ነው። ለኖርማል ማቀዝቀዣ ክፍሉም ለበረዶ ቤቱም የራሱ የሆነ ቦክሶች አሏቸው፣ ምግብ እንዳይቀላቀልብን የሚያደርጉ። ቤዚካሊ ከሌላው አሁን ምንድነው ዲፍረንስ ያለው ካልሽኝ እነዚህ ዲጂታል ሎክ አላቸው፣ ቻይልድ ሎክ አላቸው። እንደገና ደግሞ በዋይፋይ ኮንትሮል ማድረግ እንችላለን። ህፃናቶች ምናምን እንዳይከፍቷቸው ከፈለግሽ እስከ 3 ሰከንድ ድረስ ፕረስ ተደርገው ሎክ ያደርጋሉ። እንደገና ደግሞ ያለውን ነገር ውስጥ ላይ ያሉትን ነገሮች ምናምን ዋይፋይ ኮኔክት አድርገን ከራሳችን ዋይፋይ ጋር ኮኔክት አድርገን በስልካችን ኮንትሮል ማድረግ እንችላለን። ዩኒክ የሚያደርገው በዛ ነው። እና ከዚህ ጋር ደግሞ ተመሳሳይ ሆኖ በሊትር ደረጃ አሁን ይሄኛው 460 ሊትር ነው እና ይሄኛው 474 ሊትር ነው። በሊትር ደረጃ ከፍ ይላል። እንደነገርኩሽ እነዚህም ዲጂታል ናቸው፣ ቻይልድ ሎክ አላቸው፣ በዋይፋይ ኮንትሮል ማድረግ እንችላለን። እነዚህ ደግሞ አራት በር አላቸው እና 4 በር አላቸው። ከታች በረዶ ቤታቸው እነዚህ ቅድም እንዳሳየሽ ፍሪጅ ሚዲያ 424 ብዬ ያሳየሽ ፍሪጅ አለ። ያኛውም እንደዛኛው በረዶ ቤታቸው ከታች ነው እና ይሄኛው ደግሞ አሁን ካሳየሽ ባለ ሁለት ተከፋች ከሆነው ጋር ምንድነው ልዩነቱ ካልሽኝ እነዚህ ሰፊ ምንም አካፋይ የሌላቸው ሰፊ የሆኑ ፍሪጆች ናቸው እና ቅድም ያልነገርኩሽ ደግሞ ሁሉም ፍሪጆች ላይ ክሊር የሆነ ኤልኢዲ ላይት አላቸው። ሁሉም ላይ የተገጠመ ነው። ክሊር የሆነ ኤልኢዲ ላይት ሲኖር ምንድነው በማታም በምንም ውስጥ ያሉትን ነገሮች በደንብ ግልጽ ሆነው እንዲታየን ያ ይጠቅማል። ዋጋቸው ምን ያህል ነው? የዋጋ ዲፍረንስ የተጋነነ ዋጋ ዲፍረንስ የለውም። አሁን ቅድም ያሳየሽ ባለ ሁለት ተከፋች የምንለውን 210 ሺህ ብር፣ ይሄኛውን ደግሞ 225 ሺህ ብር ብቻ ነው የሚሸጠው። ብዙ ልዩነት የለውም። የዋጋ ዲፍረንስ ያን ያህል የላቸውም። ሊትራቸውም ያን ያህል ዲፍረንስ የለውም እና እነዚህን ይመስላሉ። የተለያዩ ፍሪጆችን አሳይተኛል። ዋጋቸውን ፌር ነው እና በተለያየም ሳይዝ አሳይተኛል። መጥቶ መግዛት ለሚፈልግ ሰው አድራሻችን ተገኝ። አድራሻችን መገናኛ ነው ያለ ነው። ለሎኬሽንም በጣም የሚመች ቦታ ላይ ነው ያለ ነው። ወደ 22 በሚወስደው መንገድ ዋና የባቡሩ መንገድ ያለበት ከንግድ ባንክ ህንፃ አለ። ከንግድ ባንክ ህንፃ ፊት ለፊት ቴኪዚ ሾፕ የሚል በግልጽ የሚታይ ግራውንድ ላይ ነው ያለ ነው። እዛ መጥተው መውሰድ ይችላሉ። እሺ፣ አመሰግናለሁ። እኔም አመሰግናለሁ።